እሺ ሁላችሁም ይሄ እንግዲህ እንደምታዩት ክራር ነው። ትናንትና በ23 ማለት ነው ለአገልግሎት ተጠርተን ሄደን በመናገለግልበት ሰዓት ላይ የማህበረ ቅዱሳን አባላት የሆኑ ክራራችን ነቅለው አገልግሎት ከልክለውናል ማለት ነው። ስለዚህ ሁላችሁም ይሄ ቪዲዮ እንዲደርሳቸው ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉልኝ። ይሄንን በእግዚአብሔር ስም እስካሁን ለምኛችሁ አላውቅም። ዛሬ ግን በእመቤቴ ስም ለምናችኋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሷቸው ለማህበረ ቅዱሳን አባላት። ስለዚህ ማህበረ ቅዱሳን እናንተ የምትሰሩት ጽድቅ ሌላው የሚሰራው ኃጢአት የሚሆንበት ምክንያት ለምንድን ነው? እንቁ የሆኑ የቤተክርስቲያን ዘማሪያን እነ ሊቀ መዘምራን ኪነ ጥበብን የመሰሉ እነ ሊቀ መዘምራን ይልማን የመሰሉ ሌሎችንም እንቁ የሆኑ የቤተክርስቲያን ዘማሪያን ዘምረውበታል። ይህም ብቻ አይደለም፣ ጳጳሳት ሳይቀር እየታጀቡበትና እየዘመሩበት ይገኛል። ታዲያ እናንተ ምን ማለት ናችሁ ነው? ቆይ ይሄንን ከልክላችሁ በቃ እኛ እናውቃለን የኛዝ ነው ጽድቅ እያላችሁ የምታግዱት። ስለዚህ መከልከል ከቻላችሁ ካለ ከሲኖዶሱ ከልክላችሁት ነው። እኛ በክራር ብቻ የመዘመር አይደለም ጸጋችን፣ በበገና በሌሎችም በማሲንቆም በሌሎችም የማመስገን የመዘመር ጸጋው ስላለን ማለት ነው። ስለዚህ ከከለከላችሁ እዚህ ታች ላይ አይደለም መከልከል ያለባችሁ፣ ከታችኛን ስለከለከላችሁ ደግሞ አይቆምም። ኃጢአት ነው ከተባለ ከላይ ከሲኖዶሱ ላይ ሄዳችሁ ስራ ስሩ። ሲኖዶሱ ካገደው እኛ ገብተን የምናገለግልበት ምንም አጋጣሚ የለም። አተበቀር በየግል በጉልበታችሁ የዘማሪያንን ሞራል የምትገሉ ወደ ዘፈን እንድንለው የምትፈልጉት እናንተ ሰው በቻለው እግዚአብሔርን ማመስገን በቃ ማወደስ ይችላል። ቢፈልግ በጭብጨባ ቢፈልግ በእልልታ ቢፈልግ በክራር ቢፈልግ መልካም ድምጽ ባለው ሁሉ እግዚአብሔርን አመስግኑት ነው የሚለው። ስለዚህ እባካችሁ የእናንተ መዝሙር ጽድቅ ነው። እናንተም እኮ በመዝሙራችሁ ጥራዛችሁ ላይ ክራርን ተጠቅማችሁታል። ሰርጋችሁ ላይ ተጠቀሙታላችሁ። የእናንተ ሲሆን ችግር የለውም አይደል? የኛ ሲሆን ግን እናንተ በቃ የኛን ኃጢአት ነው የምትሉት ነገር ለምንድን ነው? የእናንተ ጽድቅ መሆኑን በምን አረጋገጣችሁ? በምንድን ነው ያረጋገጣችሁት? ስለዚህ እባካችሁን በመድኃኔዓለም ስም እናገልግልበት። ነገራችን ላይ በጉልበት የምታደርጉት ነገር በጉልበት ከሆነ ለወደፊት እንስታያለን። በቃ መጥቶ አንድ ሰው ክራሬን እንዳይነካት ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አሳዩት። ሁሉም ይድረሰው። እናገልግልበት፣ እንዘምርበት። እኛ ይሄንን ክራር ስንማር ዓላማ ኖሮን ነው የተማርነው። ምክንያቱም በዘፈን በጭፈራ በዳንኪራ ያለውን ትውልድ በክራር አጥምደን ወደ በገና ለመመለስ ወደ ሌላው ወደ ተቀደሰው ስፍራ ለመመለስ ነው። እኛ ዓላማ ይዘን ነው። አንደኛ ዝማሬ 3 ነገሮችን ይዟል። ወንጌል ነው፣ ምስጋና ነው፣ ጸሎት ነው። እኛ ወደ ፈጣሪያችንም በቃ እየዘመርን ነገ ከነ ቅዱስ ዳዊት ማህበር እንደምንጨመር ከነ ቅዱስ ጋራ እግዚአብሔርን እንደምናመሰግን ተማምነን ነው የምንዘምረው እንጂ እኔ መድረክ ላይ ቆሜ ለመታየት አይደለም ይሄንን የማደርገው። በቃ ሁሉም ሰው ሊያውቀው የሚገባ አንደኛ በዘፈን የወደውን ትውልድ በዝሙት የወደቀው በኃጢአት የወደቀው ወንድሞች እህቶቻችን እንደኛ መተው ፈጣሪያቸውን እንዲያመሰግኑ፣ ሁለተኛ ነገር እግዚአብሔር አምላክ ጸሎት ስለሆነ ዝማሬ ጸሎት ስለሆነ እግዚአብሔር አምላክ በጸሎታችን እግዚአብሔር ኢትዮጵያን ሰላም እንዲያደርግ ሃይማኖታችን እንዲጠብቅልን እኛንም እንዲጠብቀን ከቤቱ እንዳያወጣን ጸሎት ስለሆነ፣ ሶስተኛ ምስጋና ነው። ፈጣሪያችንን ማመስገን ደስ ስለሚለን ነው እንጂ እኛ ለመታየት ብለን አይደለም የምናደርገው። ስለዚህ የማህበረ ቅዱሳን አባላት ግን እኛ አዋቂዎች ነን የምትሉ ለምንድን ነው? ሲኖዶሱ ሳግደው እናንተ የምታግዱን ለምንድን ነው? ስለዚህ እረፉ። ማህበረ ቅዱሳን አባላት የሆናችሁ በሙሉ እረፉ። ማገድ ከቻላችሁ ከላይ ከሲኖዶሱ ጀምራችሁ አግዳችሁት ውረዱ። ከዛ በኋላ እኛም እናቆመዋለን። ኃጢአት ነው ከተባለ በመጽሐፍ ቅዱስ ግን ተጠቅሶ ከዋሽንት ጋር ከበገና ጋር ከመሰንቆ ጋር ክራር የሚለው ተጠቅሷል። አዎ። ስለዚህ አንደኛ መልካም ድምጽ ባለው ሁሉ እግዚአብሔርን አመስግኑት ነው የሚለው እና ስለዚህ እባካችሁን እናገልግልበት። እናንተን እናውቃችኋለን። የታይታ ሰዎች ናችሁ። በቃ
ታይታ አትፈልጉ። እኛ ጻድቅ ነን አትበሉ። ግማሽ እንጀራ ሰጣችሁ ፎቶ ስታነሱ እንደምትሉት እናንተ እንንገራችሁ ከተባለ እንነግራችኋለን። እናንተ ነው አንዲት ፎጣ ላይ ቀስተማሪ ሰጣችሁ እኮ እናንተ እኮ በምንን የምትነግዱ ነጋዴዎች ናችሁ። በቃ እንድንነግራችሁ ፈልጋችሁ ከሆነ ይሄ ነው በቃ። እናንተም ነጋዴዎች ናችሁ። ማህበረ ቅዱሳን እየተባለ አንደኛ የማህበረ ቅዱሳንና የጴንጤ አባል ዝም ብሎ አገኘውን አሰር ገሰሱን ይዞ የሚሄድ ጴንጤ ሰባኪ ለመሆን ፓስተር ለመሆን ምንም መጽሐፍ ቅዱስ መማር ምናምን ቤተ ጉባኤ መማር መግባት የለበትም። ዝም ብሎ ቀጥታ ሄዶ ሰባኪ መሆን ይችላል፣ ፓስተር መሆን ይችላል። ፓስተር ነው ብሎ ይወጣል። ማህበረ ቅዱሳንም ያንድን ሰው ስታስገቡት ወደ ማህበረ ቅዱሳን ሲገባ ምንነቱ ተጠንቶ ኮርስ ተሰጥቶት አይደለም። ዘይ ማህበረ ቅዱሳን አባል መሆን ትችላለህ ተብሎ ይገጠጣል። ከዛ አባል ነኝ ይላል። ዝም ብሎ ምንም ነገር የሚያውቀው ነገር የለ፣ ዓላማ የለው። ዝም ብሎ አሰር ገሰሱን እያገባችሁ ሰውን እያስረበሻችሁት ነው። መተና ላይ የገጠመኝን የማህበረ ቅዱሳን አባላትን ዜና መናገር ይችላል። በገና ላስተምር በርኩበት ሰዓት ላይ በገና ዝማሬ ለመስቀል አጥኖ ስላቸው እንኳን በገና ዝማሬ ቀረጻ ስለሌለው የማህበረ ቅዱሳን አባላቸው እንደዚህ ያሉት በገና ቀረጻ ስለሌለው ሚዲያ ስለማይዘግበው ወረብ ነው የምናጠና። ተመልከቱት። ጽድቅን ሳይሆን ታይታን ነው የምትፈልጉ እናንተ። እንደዚህ ብለው በዚህ የተነሳ ተጣልቼ ትጨዋለሁ። የሚገርማችሁ ነገር ለታይታ በቃ ለታይታ ካሜራ ለመነሳት ፎቶ ፊት ለመደቀን ሚዲያ ላይ ለመውጣት የምትፈልጉት እናንተ ንገረኝ ካላችሁ አብተንትኝ ነው የምነግርህ። ማህበረ ቅዱሳን አባል ነኝ የምትሉ በሙሉ ስማ፣ ጽድቁን አይደለም የምትፈልጉት እናንተ። ዘንድሮ ጥምቀት ላይ በባህር ዳር ላይ የተከናወነውንም በዚህ ማንሳት ፈልጋለሁ። ለበገና ክብር ቢኖራችሁ ታቦት ማጀብ ብታውቁ መሀል ላይ ከታቦቱ አጅበን እንውረድ ስንል እንኳን አይ እኛንና ከታቦቱ ጎን መሆን ያለብን ብላችሁ ስትከራከሩ የነበራችሁ የማህበረ ቅዱሳን አባላት አላችሁ። ታቦት ማጀብ የሚችለው በገና ነው። በገና ተይዞ ታቦት ይታጀብበታል። ግን እናንተ ግን ከኋላ ሆኖ እኛ ከታቦቱ ስር ነው የምንሆን የምትሉ ለታይታ የምትፈልጉ አይደላችሁም እንዴ? ለምንድን ነው ይሄንን የምታደርጉት? ስለዚህ ማህበረ ቅዱሳን በእውነት ስርዓት ሊኖራችሁ ይገባል። ስማችሁ ብቻ ሳይሆን የሚያጸድቃችሁ ግብራችሁም ስለሆነ፣ ስለዚህ ለመጽደቅ መልካም መስራት ነው፣ አርአያ መሆን ነው። የበገናን ክብር ሳትሰጡት እናንተ በገና ጻድቅ ነው ትላላችሁ፣ ክራር በክራር ሲዘመር ኃጢአት ነው ትላላችሁ። ስለዚህ አራፉ ከዛሬ ጀምሮ በምንሄድበት አገልግሎት ሁሉ መሰናከል አትሆኑን። ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። በእውነት ስለ ክራር ግን ለወደፊት ሰፊ የሆነ ትምህርት እንደውም እንሰጣለን። በክራር የምትዘምሩ ዘማሪያን ሞራላችሁ ሊነካ አይገባም። ዘምሩ፣ አገልግሉ፣ ፈጣሪያችሁን አስቡ። የማንን እንደሚቀበለው መድኃኒዓለም ፍርዱ የመድኃኒዓለም ነው። የማህበረ ቅዱሳን ካልሆነ ዝማሬው አልቀበልህም አይልም። ለእግዚአብሔር ንጹህ ልብ ነው የሚያስፈልገው። ልብን አንጽተህ በፈለከው ነገር ማመስገን ትችላለህ እንዴ። ስለዚህ እባካችሁን በዋሽንት ለምሳሌ ማን ነው የተቀኘበት? እሺ በዋሽንት የተቀኘ ማን ነው? እሺ ንገሩኝ። በበገና እሺ ዳዊት ዘመረበት፣ ዳዊት ተቀኘበት። በማሲንቆ እሺ እዝራ ተቀኘበት። በዋሽንት ማን ተቀኘበት? ስለተጠራ መጽሐፍ ቅዱስ ስለተጻፈለ መጽሐፍ ቅዱስም ላይ ክራርም ተጽፎ እናገኘዋለን። 3-4 ቦታ ላይ ተጽፏል ክራር ራሱ። እና ስለዚህ እባካችሁን በእምቢልታ በእንዚራ መልካም ድምጽ ባለው ሁሉ እግዚአብሔርን አመስግኑት ነው የሚለው። ስለዚህ መልካም ድምጽ ደግሞ ክራር አለው፣ ትውልዱን ይይዛል። በዝማሬ ፈጣሪያችንን እናመሰግናለን። እግዚአብሔር የተመሰገነ ይሁን። መድኃኒዓለም ክብር ምስጋና ይድረሰው። ይህንን ቪዲዮ ግን ክርስቲያን ሆነ ማዕተብ ያሰርክ በሙሉ ኮፒ ሊንክ፣ ሪፖስት እያደረክ ለማህበረ ቅዱሳን አባላት አድርሱልኝ። በተረፈ ለወደፊት ሰፋ ባለ መረጃ መጽሐፍ ቅዱስን ሁሉ እየጠቀስነ መቃብያ ላይ ተጠቅሷል። ሐዋርያው ቅዱስ ጳውሎስን በመልእክቱ ጽፎታል። ሌሎችም ክራርን አንስተውታል። ስለዚህ
መልካም ድምጽ ያለውን እግዚአብሔርን ማመስገን ይቻላል። የትኛውም ነገር ቢሆን ለእግዚአብሔር መስዋዕት ንጹህ መስዋዕት መሰዋት ያስፈልገናል። እንሰዋለን የዝማሬ መስዋዕት። ስለዚህ መሰናክል አትሁኑን። የራሳችሁን ስራ ስሩ። በነጠላ የተሸሸገው ኃጢአት ይብቃ። በእውነት እናውቃቸዋለን፣ እንታወቃለን። ማህበረ ቅዱሳን በደንብ አውቃቸዋለሁ። አዎ ከማህበረ ቅዱሳን ኃጢአተኛ የለም ካላችሁኝ በደንብ አድርጌ ኃጢአታችሁን ነግራችኋለሁ። ስለዚህ እባካችሁን በመድኃኒዓለም ስም፣ በድንግል ማርያም ስም፣ በወላዲተ አምላክ ስም የራሳችሁን አገልግሎት አገልግሉ። ሰው ለአገልግሎት ወደ ቤተክርስቲያን የሚቀርበው ዓላማ ኑሮት ነው። ዓላማ ኑሮት ነው። እናንተ ዓላማ አለን እንደምትሉት ሁሉ እኛም ዓላማ አለን። ነገ ብዙ በእኛ ስም ብዙ እህቶች ወንድሞች ወደ ቤተክርስቲያን እንደሚመለሱ እናምናለን። አዎ እናንተ በስዕል አድኖ እየነገዳችሁ ሌላውን ነጋዴ አድርጋችሁታል። ዛሬ ስዕል አድኖ ንዋያተ ቅድሳት ክብር ያጣው ማህበረ ቅዱሳን ባመጣው መዘዝ መሆኑን ሁሉ መናገር ይችላል። አባቶች እንባቸውን እያነቡ ስንት መከራቸውን እያዩ እያለቀሱ በዛ በሳሉት ስዕል እናንተ በኮምፒውተር አንጥታችሁ የማህበረ ቅዱሳን ሱቅ ብላችሁ መጨርጨር ጀምራችሁ ሌላውም እየተረከበ እናንተን እያየ ዛሬ በየመንገዱ ስዕል አድኖ ተዘርግቶ የምናየው በእናንተ ነው። አባቶቻችንን ማየት አንጥተውት ዛሬ ሰንበት ተማሪ ስዕል አድኖ እያዞረ መቸርቸር፣ በስዕል አድኖ ላይ መነገድ ከየት የመጣው ይመስላችኋል? ከየት ነው የመጣው? ማህበረ ቅዱሳኑ ተጠርነቱ ለሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ዛሬ ሲነግዱት ጨረታ ሲያወጡበት በስዕል አድኖ ላይ የሚውሉት ከየት የመጣ ነው? ይሄ ጨረታ በስዕል አድኖ ላይ የወጣ ትምህርቱ ከማን እንደመጣ ከአባቶች ነው ወይስ? እባካችሁ ማህበረ ቅዱሳን የሆናችሁ በእውነት በተደጋጋሚ ስራችሁን ንገሩን ካላችሁ ግን በደንብ አድርገን ለወደፊቱ እንነግራችኋለን። እንደ ዘማሪያን እንዘምራለን። የማንንም ክብር አንነካም። ለምትነኩን ግን ችግራችሁን በደንብ አድርገን እንናገራለን። ንዋያተ ቅድሳቱን እኛ ለወደፊት ለማስከበር በየመንገዱ ተዘርግቶ መስቀሉ ስዕል አድኖ ሲረገጥ ሲታፋበት ሲዘቀዘቅ የማትናደዱ እናንተ መነገር ነው ያመነገር ነው ተነስቶ ምን ነጋዴው በዝቷል። ስለዚህ እውነቱን እውነት ሐሰቱን ሐሰት ከማለት ማንም አያግደንም። እግዚአብሔር አምላክ ለሁላችንም አስተዋይ ልቦናን ያድለን። በእውነት እግዚአብሔር አምላክ ለሁላችንም አስተዋይ ልቦናን ያድለን። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት መደረጉ ግን እንዳይረሳ አደራላለሁ። አመሰግናለሁ።